እንዴት ናችሁ? ተመልሼ መጥቻለሁ። አሁን የምናየው ምንድነው? የመጀመሪያው እንዴት ነው ሎጎአችንን በጄሚናይ ወደኛ የሰጠናችሁ ሎጎ በእናንተ ስም የምትቀይሩት በቀላል ወይ ማለት ነው። ምንም ኤዲቲንግ ችሎታ ሳይኖራችሁ እንዴት ነው መቀየር የምትችሉት የሚለው እናያለን። ሁለተኛ የምናየው ደግሞ ምንድነው እንዴት ነው ፕሮፋይል የምናደርገው የቱ ጋር ገብተን ነው ፕሮፋይላችን የምናደርገው የሚለው እናያለን። ስፒድ ፋሚሊ ነኝ፣ ፍሎኪ ይባላለሁ። እንቀጥላለን። ሰብስክራይብ እና ላይክ ማድረግ እንዳትረሱ። በመጀመሪያ ጄሚናይ ላይ እንገባለን። ጄሚክስ ይሄው ጄሚናይ ማለት ይሄ ነው። አብዛኛው ጎግል ላይም አይፎን ላይም ታገኙታላችሁ። እንነካለን ማለት ነው። ከዛ መጀመሪያ እኛ የላክንላችሁን ፕሮፋይል ማውረድ አለባችሁ ከቴሌግራም ግሩፑ ላይ። ቴሌግራም ግሩፑም አፑን ዳውንሎድ የምታደርጉበትም ሊንክ እዚህ ቪዲዮ ዲስክሪፕሽን ላይ አለ። በተለይ ቴሌግራም ግሩፑ ዲስክሪፕሽን ላይ ያለላችሁ። እሺ ፕላስ ትነካላችሁ። ጄሚናይ ላይ ከገባችሁ በኋላ ያው አዲስ ከሆነ ስትከፍቱ ኢሜል ምናምን ይጠይቃችኋል፣ ታስገቡለታላችሁ። ከዛ ፎቶ የሚለውን ትመርጣላችሁ። ፎቶ የሚለውን ከመረጣችሁ በኋላ ለምሳሌ ይሄን ከነካችሁ በኋላ ደን ትላላችሁ። ደን ስትሉት እዚህ ጋር ይመጣላችኋል። ግን እኛ አሁን ለምሳሌ ሙሌ ወደሚል መቀየር ከፈለግን እንደዚህ ትጽፉለታላችሁ። ይሄን ራሱን እናንተ የምታደርጉት እቺን ጽሁፍ ራሷን እቺ ሙሌ የሚለውንና አይዲውን ሙሌ የሚለው ቦታ ላይ የራሳችሁን ስም አይዲው ቁጥር ላይ ደግሞ የራሳችሁን አይዲ ታስገባላችሁ ማለት ነው። ከዛም እዚህ ጋር አጠንጥና ከጨረሰች በኋላ እቺ ስታርት ማድረጊዋ ሰማያዊ ስቶን ጫን ትሏታላችሁ ማለት ነው። ሶ እንደዚህ ታደርጉ ጄሚናይ ይሄኛው ለምሳሌ እዚህ ጋር ፋሚሊ ብሎ ፍሎኪ ብሎ አይዲዮ የኔ ነው አይደለ? እናንተ ጋር ያለው ይሄ ነው። ይሄንን ወደ ራሳችሁ ስቀይሩ እንደዚህ ነው ማለት ነው። አሁን ጄኔሬት እያደረገልን ነው እኛ የምንፈልገውን አይነት አይዲ። ይሄው እንደምታዩት ሙሌ ፋሚሊ ብሎ አይዲውንም ቀይሮታል፣ ስሙንም ቀይሮታል ማለት ነው። በተመሳሳይ እናንተም ይሄንን ነው የምታደርጉት። እንዲህ ከሆነላችሁ በኋላ እዚች ጋር ሶስቷን ነጠብጣብ ትነኳታላችሁ። እቺን ትነካላችሁ ሶስቷን ነጠብጣብ። ከዛ እዚች ጋር ሴቭ ኢሜጅ የሚለውን ትነኩና ወደ ጋላሪያችሁ ዳውንሎድ ታደርጋላችሁ ማለት ነው። ሶ ዳውንሎድ ካደረጋችሁ በኋላ ምን ቦታ ላይ ገብታችሁ ነው ፕሮፋይላችሁን የምትቀይሩት በቀላሉ እናየዋለን። አሁን ወደ ቶላ አፕ እንገባለን። ቴሎ አፕ ሶሪ ለምንድነው ነው ቴሎ አፓችን ላይ እንገባለን። ወደ አፓችን ገብተናል። ይሄው የኛ ፋሚሊ ለምሳሌ ይሄው እንደዚህ ሁላችሁም ስታደርጉት አስቡት ሙሉ እንደዚህ አይነት ነው የሚሆነውና ለየት ብሎ ደመቅ ያለ ነው። ሶ አሁን እንዴት ነው ፕሮፋይል የምናደርገው? እንመጣና እዚህ ጋር መጀመሪያ ሚ ሚለውን ትነካላችሁ። ሚ ሚለውን ከነካችሁ በኋላ እዚች ጋር አያችኋት አቅጣጫዋን ትነኳታላችሁ። ከነካችሁ በኋላ እዚች ጋር ከነካችሁ በኋላ የስራስ ምልክቷን ትነካላችሁ። ይሄን ካረጋችሁ በኋላ እዚች ጋር ትመጡና ፕላስ ምልክቷን ስትነኳት ወደ ጋላሪያችሁ ወስዳችኋል። የምትፈልጉትን ታስገባላችሁ ማለት ነው። ታስገቡና ደን ትሉታላችሁ ከስር። ከዛ እቺኛዋን በፊት የነበረቻችሁ እዚህ ጋር ነው የምትሆነው። እቺ የድሌት ምልክቷን ትነኳታላችሁ። ከዛ ሴቭ ማድረግ ማለት ነው። እዚህ ጋር ግን ሌላ የራሳችሁ የግላችሁን ፎቶ መጨመር ከፈለጋችሁ እቺን ነክታችሁ የግላችሁን ፎቶ ብታረጉ አሪፍ ነው። 6 ፎቶ ማስቀመጥ ትችላላችሁ። ሴቭ ትሉታላችሁ። ከዛ በዚህ መልኩ ፕሮፋይላችንን ቀየረልን ማለት ነው። ሁለተኛ ግን ሁለት ቦታ ነው እሺ ፕሮፋይል የምንቀይረው አስተውሉ። ከዚህ እንወጣና እዚች ጋር ሆም ሚለውን ነካለን። ማይክ ምልክቷን ነካለን እዚህ ጋር ከስር። ይሄን ከነካም በኋላ ዋናው ይሄን ነው እሺ። ይሄኛውን ብትቀይሩት ነው የሚሻላችሁ ለቲማችን። ትመጡና እዚች ጋር አራት ማዕዘን አለች እዚች ጋር ከሜሴጅ እና ከጆይስቲኩ ከጌሙ አጠገብ መሀል ላይ አራት ማዕዘን የሆነች ነገር አለች። እሷን ተነኳታላችሁ። ከዛ ሩም ሲቲንግ ይላል እዚች ጋር ይሄው ሩም ሲቲንግ ይላል። ሩም ሲቲንግ የሚለውን ተነካላችሁ። ሩም ሲቲንግ የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ፕሮፋይላችሁ ትመጣለች። የእናንተ የመጀመሪያዋ ትነኳታላችሁ። ስትነኳት ያስመርጣችኋል ፎቶ ማለት ነው ወደ ጋላሪያችሁ ወስዶ። ከዛ ተመርጣላችሁ የቀየራችሁትን በራሳችሁ ስም ያደረጋችሁትን ፕሮፋይል ማለት ነው ተነኩታላችሁ። ከዛ እዚህ ጋር ደን ትላላችሁ። ከዛ እዚህ ጋር ሴቭ ምልክት አለች፣ ሴቭ ትሉታላችሁ። ከዛ በሚገባ ፕሮፋይላችሁን ይቀይርላችኋል ማለት ነው። አሁን መጀመሪያ የቀየራችሁት እዚህ ጋር ነው አያችሁት፣ እዚህኛው ላይ ልክ ሰው ቤት ስገቡ ያለው ላይ ነው የሚመጣው። አሁን ዋናው ግን አሁን የቀየራችሁት ሩማችሁ ውስጥ ገብታችሁ እዚህ ጋር የሚመጣው ነው። ገብቷችኋል? መሰረታዊው ነገር እዚህ ጋር የሚመጣው ነው። ሰዎች ከውጭ የኛ ፋሚሊ መሆኑን እንዲህ አይተው ማወቅ ስላለባቸው ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ፍሎኪ ይባላል ከስፒድ ፋሚሊ። አካውንቱን ሰብስክራይብ እና ላይክ ማድረግ አትርሱ።
የቴሌግራም ግሩፕ ይኸው ዲስክሪፕሽን ላይ ያለላችሁ ገብታችሁ ተቀላቀሉ። እወዳችኋለሁ። ይመቻችሁ።